ነው ሰይጣን ይደንግጥ። አንደበትህን አንቀሳቅሰው እግዚአብሔር ይመስገን። ከፍ 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 ያድርገን። እግዚአብሔር የተመሰገነ ይሁን። ሰላም የሚፈልግ እስኪ ሰላም 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 አምላካችን ሆይ ሰላም ስጠን። እስቲ አሜን በሉ። እስቲ እጅ ለእጅ ተያያዙ። እዚያው ቀኝም ግራ ሁልጊዜ የተለመደ ነው። በዚህ ቦታ እጅ ለእጅ ተያያዙ። እስቲ ወደ ተኪዎች መምህራን በደብራችንም እያፈራን ነው። እግዚአብሔር የተመሰገነ እንኳን ደስ ያላችሁ። ተጨባበጥ። ይኸው ተመልከቱ። ይሄ ያስፈልጋታል ለኢትዮጵያ ወይስ አያስፈልጋታል? አንዳንዶቻችሁ ዝም አላችሁ። ያስፈልጋታል አያስፈልጋታል? ያምርብናል አያምርብንም? ይሄ ነው አይደል ሀገራችን የሚያስፈልገው? ሰላም አድርጉ በሏ። ወንበር ላይ ቁጭ ብዬ ኢትዮጵያውያን እርስ በራሳቸው ሳይስማሙ አንዱ የሚንደላቀቅ አንዱ እያለቀሰ እየተሳቀቀ የሚኖር በኢትዮጵያ ሊኖር አይገባም። ሰላም ያስፈልጋል አያስፈልግም? ኧረ እንደው እግዚአብሔር ሰላሙን ያድለን። ከጎረቤት ጀምሮ ሰላምን 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 አስተምሩ። ሰላም ያስፈልጋል። አንተ ለምን ኮስተር ነው? እስቲ ማለመርጋቸው አመስግኑ። ሰላም ያስፈልጋል። ሁልጊዜ ሰላም 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 ነው አይደል የሚሰበከው? በአቡነ ሐራ ድንግል ጸበል ነው አይደለ?